በእውነት እሷ ሰራተኛ ነች አለ የተባለች ሰራተኛ እንዴ ቦስ ብራዘር ዌልካም አባቴ አማን ነው ሁሉ ሰላም ነው ሰላም ነው ሌላ ፍጥረት ሆነሽ የለ ያረዳል እንዴት ነው አማን ነው አዎ ረጅም ጊዜ አይደለ በጣም በሰላም ነው ግን አጣድፌ የጠራኝ አዎ በሰላም ነው ያው ምን መሰለ ትንሽ ያው የቤት ሰራተኛ ፈልጌ ነበር አሪፍ ልጅ ቆንጆ ቢያንስ አይደለ በደንብ ኢሮፒያን ፉድ መስራት የምትችል አረ ምንም ንጽህና ላይ ጎበዝ የሆነች ልጅ ያበሻ ፈረንጅ የምትችል እንደ እንቁላል የምትንከባከብ ልጅ ነው ያመጣልህ አረ እባክህ በእውነት ምን ያክል ጊዜ ነው የምትቆይ አትሊስት 3 ወር በጣም አሪፍ በጣም ተመችቶሻል ግን ምን በእናትህ ምን ይመች አረ በእናትህ በሻንጣ ማድረግ ቢሆኑ ሰደቀው ግን ተው አረ ተው ግን ተው አሁን ትንሽ ከበድ ብሏል እኮ ምን እዚህ ኑሮ ነው ለኛም ትንሽ ከብዶናል ብሮ እዴ ነሽ ፌቢ ደህና ነሽ ሰላም ነው እንዴት ነሽ አማን ነው አለ ደህና ነሽ በቃ አዘዝከኝን እፈጽማለሁ ተጮህ በቃ ብራዘር እሺ በቃ ደውልልኝ በቃ አሪፍ ነገር እሺ እሺ ደህና ነሽ ሰላም ነው ተመርሹ አንቺማ 2 አመት ሆነሽ አይደል አዎ ያ እንዴት ነው ሁሉ መልካም አየሩ አሪፍ ነው ያው ቆንጆ ነው ሀገራችን በጣም አድርጋለች በጣም ተለውጣለች አዲስ ነገርማ ይኸውልሽ አሁን የነበረው ልጅ ጓደኛዬ ነውና ሰራተኛ ምናምን እየፈለኩ ነበርና እስቲ አሪፍ ሰራተኛ መጣለሁ ብሎኝ ደላላ ምናምን ታምናለህ ካራብና ሻሻ ይሰራሉ አይ ምን ይደረጋል ይኸው አይ ለነገሩ ልጁ ረጅም ጊዜ ጓደኛዬ ነው በጣም ከልጅነት ጀምሮ አብረን ቤተሰብ ማለት ነው እንዴ ና እንደዚህ ቾክሌት ጠራኸኝ አንቺ ቆንጆ በሰላም ይሄ መልክ ያለ ምንም ነገር እንድታራው ነው እንዲያልፍ አልፈልግም ጽድት ያለ ስራ መጥቷል ተፍ ብለሽ አንቺም እኔም ሀብታም እንሆናለን ማለት ነው የምን ስራ ምን አይነት ስራ አንድ ዲያስፖራ መጥቷል ገንዘቡ ከዚህ እስከ ደብረ ብርሃን ብትበትኝው አያልቅም አትለኝ እና ምን ቢለኝ ጥሩ ነው ሰራተኛ አምጣልኝ አሪፍ ሰራተኛ አምጣልኝ አንድ 3 ወር ነው የምቆየው እዚህ ሀገር ሞር የአበሻም የፈረንጅ ምግብ የምትሰራ ምናምን አላለኝም አለች በደንብ የምታማስል አልኩት ያራዳልሽ የምር እና እኔ አሁን እዛ ገብቼ እንድሰራ ምናምን ነገር ስራ አድርገው እንድትይ ትፈልጊያለሽ እንድትጭርሽ አይ እሺ ገብቼ ሰራተኛ ነኝ ብለሽ ትገቢያለሽ በመላስሽ ጠብር ግፍ አድርገሽ ሼባውን ላንቺም ለኔም የሚሆን ነገር ይዘሽ ትወጫለሽ ጽድት ያለ ፍሪክ ነው ሼባ ምናምን ስልሽ ትልቅ ሰው እንዳትገምጪ ጽድት ያለ ቀብደ በላ ዘፋኝ ነው የሚመስለው የምር እግዚአብሔርን ባለ ፈረስ ያደርሳል እንጂ አይዋጋም ዝም ብለሽ መግባት ነው የኔ እናት ለማንኛውም አትዘጊ ገና ብዙ ቀመር እነግርሻለሁ አይ እሺ ለማንኛውም ምንድነው የምትይው አይደለም አንተ ምን አይነት ነገር ውስጥ እየከተትከኝ እንደሆነ ታውቀዋል አንቺ ምን ሆነሽ ነው የኔ መሰለ እንጀራ መጥቶልሽ እያከክሽ መሞት ትፈልጊያለሽ አይደለም እኔ ፍሪኩ የሚያስቸግር ፍሪክ አይደለም በሌላ መንገድ መለወጥ ስን አንቺ ቆዳሽን አለስልሰሽ መቅረብ ብቻ ነው ያለብሽ በቃ ሌላው ነገር አይደለም ነገር አልችልም ችግር የለም በኔ ይሁንብሽ ሰላም ነው አለና እንዴ ቦስ ሰላም ነው እንዴ አለና ሰላም ነው ባለፈው ሳንጫወት ሄድክ ይቅርታ ባለፈው ባልከኝ መሰረት ግዳጅን ትውጥቻለሁ ምን ኦኬ ኧረ እባክህ በእውነት እሷ ሰራተኛ ነች አለ የተባለች ሰራተኛ ከተማ ውስጥ ፈረንጅ አበሻ ምንም ማሰራ ሆነ አለበት በእውነት የምር ቦስ ተቀይሯል እኮ እንደ በፊት በፒጃማ ምናምን ደክርቶ መስራት አለ በስማ ዘመነና እንዴ በቃ ሀገራችን እንደዚህ ተቀይራለች ማለት ነው እንዴታ ነው እንዴ እና ታዲያ ወደ ኋላ እንቀራለን እንዴ በሁሉም ነገር ቤቱ ሰርስ ታውቂያለሽ አንቺ ኧረ እባክሽ የአስቤዛ አቅርቦት ብቻ ነው የምፈልገው የሚገርም ነው አንተ ከ20 ዓመት ምናምን በኋላ በቃ ይሄን አይነት ነገር አይተገርሞኛል ኢትዮጵያ እንደረሳት አሁን አረጋግጥ በጣም እዚህ ከተማው ሁሉ ሀገሩ ሁሉ ተቀይሮ የለ እንዴ ተቀይሯል አዋጅ ወጥቷል ቢጃማ ይቃጠልኝ ምንም ችግር የለውም ስለዚህ ስራሽን መጀመር ትችያለሽ ስለመጣችሁ አመሰግናለሁ ጀምሪ ነገ ትመጣለሽ እሺ ብራዘር እሺ